እሺ በመግቢያ የምናየው የምናጠናበትን ምክንያት በቅድሚያ ማወቅ ነው፣ ወይም የጥናቱን አስፈላጊነት በቅድሚያ መገንዘብ ነው። ማንኛውም የሰው ልጅ የተማረውን ወይም ያነበበውን ነገር በየዕለቱ የማይከልስ ከሆነ ዛሬ የተረዳውን ነገር በ24 ሰዓት ውስጥ 25% ሲረሳ በአንድ ሳምንት ጊዜ ውስጥ ደግሞ 75% ይረሳል። ስለዚህ የመርሳት ችግር እንዳይኖርብን ማጥናት አለብን ማለት ነው። ሌላው የምናጠናበት ምክንያት ፈተናችንን በጥሩ ውጤት አልፈን የተሻለ የሥራ ዕድል ለማግኘት የተሻለ ህይወት እንዲኖረን ለማድረግ የግድ ማጥናት አለብን ማለት ነው። ፈተናውን በጥሩ ውጤት ማለፍ የምንፈልግ ከሆነ 2 ወር ወይ 1 ወር ወይ 1 ሳምንት ሲቀረው ሳይሆን ትምህርት ከተጀመረበት ዕለት ጀምሮ ያጠናን ዘዴዎችን አውቆ ማጥናት ያስፈልጋል ማለት ነው። ትምህርቱ ከያዛቸው 3 ክፍሎች ውስጥ የመጀመሪያውን ነጥብ እናያለን። ለጥናት ዝግጅትና ለፕሮግራም አወጣጥ ነው። አጭር በሆነ ሁኔታ እንመለከታቸዋለን። ጥናትን ውጤታማ ከሚያደርጉት ነገሮች አንዱ ጊዜን በቁጠባና በአግባቡ ስራ ላይ መዋል ነው። በፕሮግራም የሚመራ ሰው አእምሮ 10 ቦታ ላይ አይባክንም፣ ሀሳቡ አይውላውልም፣ ምን ልስራ ብሎ አያመነታም፣ ጊዜም አያባክንም። ስለዚህ የመጀመሪያው ነገር ጥናት ከመጀመራችን በፊት ያለችንን 24 ሰዓት ከፋፍለን ለጥናት ከዛች ውስጥ ጊዜ መመደብ ነው። የማጥኛ ስፍራ ሁልጊዜ አመቺ ላይሆን ይችላል። ያለችንን በአግባቡ መጠቀም ያስፈልጋል። ሌላው በአንድ ጊዜ ለምናጠናቸው ትምህርቶች የምንመደበው ጊዜ ነው። በተቻለ መጠን በከፍተኛ አንድ ትምህርት ከ45 ደቂቃ በላይ ባይፈጅ ጥሩ ነው። ቢቻል ከዛ በታች ቢሆን፣ ካልሆነም 45 ደቂቃ። ከ45 ደቂቃ በኋላ ሌላ ትምህርት ማጥናት ነው። ረጅም ሰዓት ወይ 2 ሰዓት ወይ 3 ሰዓት ወይም ደግሞ አንድ የተመሳሳይ ትምህርት ብቻ ለረጅም ጊዜ ማጥናት አይመከርም። የሰው ልጅ አእምሮና መሬት አንድ ናቸው ይባላል። ሮቴሽን ኦፍ ክሮፕ ሲኖር መሬት በጣም ፈርታይል የሚሆነው የተለያየ አዝዕርቶችን ስንዘራበት ነው። ጤፍ፣ ማሽላ፣ ስንዴ፣ ገብስ የመሳሰሉትን እንደዚህ ስንዘራ መሬቱ እንደውም የበለጠ እየዳበረ ይሄዳል። የሰው ልጅም የተለያየ ትምህርት እያፈራረቀ በሚያጠናበት ጊዜ የመቀበልና የመያዝ ችሎታው ከፍተኛ ይሆናል። ስለዚህ ለትምህርት የምንመድበው ጊዜ የተመጣጠነ አድርገን ጊዜ መመደብ ይኖርብናል። ትምህርቶችም እያፈራረቀን ማጥናት ይኖርብናል ማለት ነው። ቀጥሎ የዚህን ጽሑፍ ዋነኛ ሐሳብ የሚገኝበት ነጥብ ነው። የአጠናን ዘዴዎች ይላል። እነዚህ 5 የአጠናን ዘዴዎች አሉ። በአጭሩ ለማስታወስ እንዲረዳን Q3R ይባላል። ያንዳንዳቸው ምን ይዘት እንዳላቸው ቀጥሎ እንመለከታለን። የጥናት የመጀመሪያው ስራ መቃኘት ነው። አንድን መጽሐፍ ወይም ጽሑፍ የያዘው ፍሬ ሐሳብ ለመገንዘብ የሚደረግ ፈጣን ንባብ ነው። ጽሑፉ ከመጀመሪያው ጀምሮ እስከ መጨረሻው ድረስ፣ ከማውጫው ጀምሮ እስከ መጨረሻው መደምደሚያው ድረስ ያሉትን ነገሮች ማንበብ ያስፈልጋል። በጽሑፍ ውስጥ ያሉ ስዕላዊ መግለጫዎች፣ ሰንጠረዦች፣ ቻርቶች፣ እነዚህ የመሳሰሉ ነገሮች መመልከት ያስፈልጋል። ሙሉውን ከዳሰስን በኋላ የጽሑፉን ፍሬ ሐሳብ የሚገኝበት ቦታ ምልክት እናደርጋለን። ጥያቄ ያልገቡን ነገሮች ካሉ በጥያቄ ምልክት የምንይዝበት የጥናት ዘዴ ነው። የጥናት ሁለተኛው ዘዴ መጠየቅ፣ መጠይቆችን ማዘጋጀት። ያልገቡንን ነገሮች ጥያቄ መጠይቅ እናዘጋጃለን። መልሳቸውን ስናገኝ መልሳቸውንም እንመዘግባለን። በዚህ አይነት የምናገኘው ነገር ሁልጊዜ ለማስታወሳችን እጅግ ከፍተኛ አስተዋጽኦ ያደርግልናል። ከሌሎች ጓደኞቻችንም ጋር ያልገቡንን ነገሮች ጥያቄ መጠየቅ እንችላለን። ከኛ ቀድሞ የተማሩትን ሰዎች ጥያቄ መጠየቅ እንችላለን። መምህሮቻችንን መጠየቅ እንችላለን። የዚህን መልስ ካገኘን በኋላም ደግሞ ሁልጊዜ እንዳንረሳው አድርገን መመዝገብ ይኖርብናል ማለት ነው። የጥናት ዘዴያችን 3ኛው ነጥብ በማስተዋል የሚደረግ ማንበብ ነው። ማንበብ ፍሬ ሐሳቡን ከለየን፣ ጥያቄዎች አውጥተን ግልጽ የሆነልን ነገር ካገኘን በኋላ የምናደርገው ንባብ በማስተዋል የሚደረግ ንባብ ነው። ፍሬ ሐሳቡን በሚገባ እስኪዋሃደን ድረስ ማንበብ። አንዳንዴ ደግመን ደጋግመንም ልናነብ የምንችልበት አጋጣሚ ይኖራል። የምናዳምጥ ከሆነ ደግሞ ተናጋሪው በኃይለ ቃል የሚናገራቸው ነገሮችና ወይም በመደጋገም የሚናገራቸውን ነገሮች እነሱን በሚገባ ማስተዋል ያስፈልገናል፣ ወይም ማስታወሻ መውሰድ ያስፈልገናል ማለት ነው። የጥናት ዘዴያችን 4ኛው ክፍል በቃል መወጣት። በቃል መወጣት ትምህርቱን ከአእምሯችን እንዳይጠፋ ከሚያደርጉ ነገሮች ዋነኛው። ስለዚህ ፍሬ ሐሳብ ብለን በአጭሩ የመዘገብናቸውን ነገሮች እንደ ቃለ ተውኔት በቃል መናገር መቻል ነው። እየተለማመድን ቀስ በቀስ ከትንሽ መስመር ወደ ሐረግ፣ ወደ አንቀጽ፣ ወደ ገጽ እየተሸጋገርን በቃል ለመወጣት እንሞክራለን። የጥናታችን የመጨረሻው ክፍል መከለስ ነው። መከለስ ሁልጊዜ በየዕለቱ የሚከናወን ድርጊት ሳይሆን በሳምንት አንድ ጊዜ የሚከናወን ወይ በ15 ቀን አንድ ጊዜ የሚከናወን ድርጊት ነው እና በአጭሩ የጻፍነውን ነገር ደጋግመን መልሰን ማየት ነው።
ጥናታችንን የሚያዳብሩ ሌሎች ክንዋኔዎችን እንመለከታለን። ይህ የመጨረሻው ክፍል ነው። የመጀመሪያው ነጥብ የንባብ ችሎታችንን ማሻሻል ነው። የንባብ ችሎታችን ለማሻሻል ፍጥነታችንን መጨመር ነው። ፍጥነት ለመጨመር ሁልጊዜ በአይናችን ከግራ ወደ ቀኝ ከላይኛው መስመር ወደ ታችኛው መስመር በመሸጋገር የምናነበው ንባብ በየጊዜው ፍጥነታችን እንዲጨምር ያደርግልናል። 3 አይነት የንባብ ዓላማዎች አሉ ወይም የአነባበብ አይነቶች አሉ። አንደኛ ፈጥኖ የሚነበብ ነው። ፈጥኖ የምናነበው ቀለል ያለ ጽሑፍ በሚሆንበትና ዋና ሐሳቡን ለማግኘት የምናደርገው ንባብ ነው። ሌላው ሁለተኛው ንባብ በማንዘር የምናደርገው ንባብ ነው። እየተናገርን የምናደርገው ንባብ ነው። ሌላው የመጨረሻው ደግሞ በጣም በጥንቃቄ እያንዳንዷን ቃላት እየፈተሽን የምናደርገው ንባብ ነው። እነዚህ 3 አይነት የአነባበብ አይነቶች አሉ። እንደየም ፍላጎታችን ከ3ቱ አንዱን መርጠን በጥናታችን ላይ ተግባራዊ ማድረግ እንችላለን። እኛ ሰዎች ብዙ ጊዜ የምናስታውሳቸው ነገሮች ከፍላጎታችን ጋር ቀጥተኛ ግንኙነት ያላቸውን ነገሮች ነው። በበጎ ሊሆን ይችላል፣ በተጻራሪ ገጽታ ሊሆን ይችላል። በቀጥተኛ ግንኙነት ያላቸውን ነገሮች ብዙ ጊዜ አንዘነጋቸው። ከዚህ ውጪ በማንበብ በመስማት የሚገኙ እውቀቶችን በመጀመሪያው 24 ሰዓት ውስጥ 25%ን ሉዝ እናደርጋለን። ያንን ሙሉ በሙሉ አንይዘውም። በቀጣዩ አንድ ሳምንት ውስጥ ቀሪውን 75% እንረሳለን። ላለመርሳት ከምናደርገው ነገር ከጥናት ዘዴዎች በተጨማሪ የአእምሮ ችሎታችንን በሚገባ መለየት ነው የሚያስፈልገን። አንደኛ 3 አይነት ሰዎች አለን። አይነ ብር የሆኑ ሰዎች የሚባሉ አሉ። እነዚህ በማየት ብቻ ዕውቀት የሚገበዩ ናቸው። ያነበቡትን ነገር የትኛው ገጽ ላይ እንዳለ በግራ ይሁን በቀኝ ይሁን የትኛው አንቀጽ ላይ እንዳለ ሁሉ ማስታወስ የሚችሉ ሰዎች ናቸው። ሁለተኛው በመስማት በማዳመጥ በደንብ የሚያስተውሉ በደንብ የሚገነዘቡ ሰዎች ናቸው። እነዚህ እዝነ ብሩህ ይባላሉ። 3ኛው በመጻፍ ያዩትን ወይም ያነበቡትን ወይም የሰሙትን ነገር ከጻፉ በኋላ በደንብ የሚዋሃዳቸው ሰዎች አሉ። እነዚህ እጀ ብልህ ይባላሉ። እኛ ከየትኛው ምድብ እንደሆንን አውቀን በምናጠናበት ጊዜ የየራሳችንን ባህሪ ማጎልበት ይኖርብናል ማለት ነው። ማስታወሻ ስንወስድ ደግሞ የሚነገረንን ነገር ቃል በቃል እንደ ቴፕ ለመቅዳት መሞከር ሳይሆን የትምህርቱን ጭብጥ ነገር በኃይለ ቃል የሚነገሩ ነገሮችን ወይም ተደጋግሞ የሚነገሩ ነገሮችን ባጭሩ መጻፍ ነው። ስንጽፍ ደግሞ ግልጽ የሆነና በሚቀጥለው ጊዜ ልናነብ የምንችለው መሆን አለበት። የቃል ጥናት በምናደርግበት ወቅት የትምህርቱን ይዘት በሚገባ መገንዘብ ያስፈልገናል። ትምህርቱን መጠንን መከፋፈል ይኖርብናል። የትምህርቱን ፍሬ ነገርም እንዲሁ በጽሑፍ ማስፈር ይኖርብናል። ያሰፈርነውን ነገር ጮክ ብለን በቃል መድገም ማለት ነው። ወደ መጨረሻው ነጥቤ ስንሸጋገር ፈተና መውሰድ ነው የሚቀረን። ፈተና ከመውሰዳችን በፊት እንግዲህ እስካሁን ስናያቸው የነበሩት በቂ ዝግጅት እንድናደርግ የሚያስችሉን ዘዴዎች ናቸው ስንመለከት የነበረው። በቂ የጥናት ዝግጅት ካረግን ደግሞ ፈተናውን በከፍተኛ ውጤት ለማለፍ ሰፊ እድል አለን ማለት ነው። ስለዚህ ወደ ፈተና ከመሄዳችን በፊት መስታወታችን ፊት ቆመን ይህን ፈተና በከፍተኛ ውጤት አልፋለሁ ብለን በቃላችን መናገር አለብን። የፈተና ቀን በሚገባ ንጽህናችንን መጠበቅ ያስፈልገናል። በአግባቡ የተመጠኑ ምግቦችን ተመግበን መሄድ አለብን። ወደ ፈተናው ከገባን በኋላ ደግሞ በተቻለ መጠን ቀለል ያሉ ጥያቄዎችን አስቀድመን መስራት ነው። ፈጥኖ ለመጨረስ ሳይሆን ወይም ከሌላ ተማሪ ቀድሞ ለመገኘት ሳይሆን በሚገባ የተሰጡንን ፈተናዎች በተሰጡን ጊዜ ማጠናቀቅ ስለሆነ ቀለል ያሉ ፈተናዎችን በቅድሚያ፣ ከበድ ያሉ ፈተናዎችን ደግሞ ቀስ እያለን ጊዜያችንን ቆጥበን በአግባቡ መልስ መስጠት ነው። የተረፈን ጊዜ ካለ ጉልህ ሆኖ የሚታዩ ስህተቶችን ማረምና ፈተናውን ማስረከብ ይኖርብናል። የዚህ ጽሑፍ ዋና ዓላማ ማንኛውም በመማር ላይ ያለ ተማሪ የሚሰጠውን ፈተና በአጥጋቢ ውጤት እንዲያመጣ ለማድረግ ነው። ወላጆች ትንሽ ይህንን አንብባችሁ እገዛ አድርጉላችሁ። መምህራኖችም እቺ 10 ደቂቃ ማትሞላ ትምህርት ናት። በትምህርታችሁ ጣልቃ ጣል ብታደርጉላቸው ብዙ ተማሪ ሊዳረስ ይችላል። ውጤታማ ተማሪም ታፈራላችሁ። ሌሎች ይህን የምትመለከቱ ተማሪዎች እናንተ ካወቃችሁ ከተረዳችሁ ለሌሎች ላላወቁት ደግሞ እንዲዳረስ ሼር በማድረግ እንዲደርሳችሁ አድርጉ።